ኦሜፕራዞል ምንድን ነው? ኦሜፕራዞል የፕሮቶን ፓምፕ ኢንሂቢተርስ የሚባሉ የመድኃኒት ቡድን ውስጥ የሚካተት መድኃኒት ነው። የጮጋራ አሲድ ምግብን ለመሰባበር የሚጠቅም ነው። ነገር ግን አንዳንዴ ጮጋራችሁ በጣም ብዙ ያመነጫል። ኦሜፕራዞል ደግሞ የአሲድን መጠን ለመቀነስ በጮጋራ ሽፋን ላይ የሚገኘውን ፓምፕን በመዝጋት ይሰራል። ውጤቱ ደግሞ የሚያቃጥላችሁን ህመም ይቀንሳል፣ እንዲሁም የተሻለ ምቾት ይሰጣቸዋል። ኦሜፕራዞል የሚታዘዝባቸው ዋና ምክንያቶች የመጀመሪያው ለጮጋራና ለአንጀት ክፍል ቁስለት፣ ሁለተኛው ለቃር፣ ሶስተኛው የምግብ ቱቦ በአሲድ ጉዳት ሲደርስበት ነው። አራተኛው ደግሞ ጮጋራችሁ በጣም ብዙ አሲድን በሚለቅ ጊዜ ለሚፈጠር ዞሊንገር ኤሊሰን ሲንድረም ለተባለ ሁኔታና አንዳንዴ ደግሞ የጮጋራ ቁስለት የሚያስነሳውን ባክቴሪያ ሄሊኮባክተር ፓይሎሪን ለማጥፋት ከሌሎች ጸረ ባክቴሪያዎች ጋር በጋራ ይሰጣል። ስለዚህ ቀለል ላለ ቃር ብቻ ሳይሆን በትክክል ጥቅም ላይ ከዋለ ኦሜፕራዞል ህይወትን ሊያድን የሚችል ነው ማለት ነው። ኦሜፕራዞል ብዙ ጊዜ በ20 እና 40 ሚሊግራም ካፕሱሎች የሚዘጋጅ ነው። የተለመደው ዶዝ ደግሞ በቀን 20 ሚሊግራም ሲሆን ብዙ ጊዜ ጠዋት ላይ በባዶ ሆድ ይወሰዳል። ከምግብ በፊት የሚወሰድበት ምክንያት የአሲድ መዝጊያና መክፈቻ ፓምፕ ዝግጁ ስለሚሆን ነው። ለቁስለትና ለቃር 20 ሚሊግራም ይወሰዳል። ለዞሊንገር ኤሊሰን ሲንድረም ግን ከፍተኛ ዶዝ አንዳንዴ እስከ 60 ሚሊግራም ሊሰጥ ይችላል። አንዳንዴ እንደውም ከ60 ሚሊግራም በላይም ሊሆን ይችላል። ነገር ግን ሁሌም በሐኪም ቁጥጥር መወሰድ አለበት። ኦሜፕራዞል ስትወስዱ አንድ ማወቅ ያለባችሁ ነገር ሙሉ ካፕሱሉን መዋጥ አለባችሁ። በፍጹም ማኘክ መስበር የለባችሁም። ምክንያቱም ከጮጋራ አሲድ ተርፎ ትክክለኛ ቦታ ላይ እንዲደርስ መድኃኒቱ በቅባታማ ንጥረ ነገር ስለተሸፈነ ስትሰቡት ይህንን አቅሙን ታበላሹታላችሁ። ኦሜፕራዞል ቀለል ያለ መድኃኒት ይመስላል፣ ነገር ግን መጠንቀቅ ያሉባችሁ ነገሮች አሉ። ኦሜፕራዞልን ለረጅም ጊዜ መጠቀም ሰውነታችሁ ቫይታሚን ቢ12 ካልሲየም እና ማግኒዚየምን ወደ ደም ውስጥ የሚያስገባውን መጠን ሊቀንስ ይችላል። ይህ ደግሞ ቁርጠትና በረጅም ጊዜ በቀላሉ የሚሰበሩ አጥንቶች እንዲኖራችሁ ሊያደርግ ይችላል። ኦሜፕራዞልን ያለ ሐኪም ቁጥጥር ለወራቶች መጠቀም እንደ የጮጋራ ካንሰር ያለ ከባድ የሆነ ህመምን ሊደብቅ ይችላል። ስለዚህ የጮጋራ ህመም ምልክቶች ከተመላለሱባችሁ እንዲህ ኦሜፕራዞልን ዝም ብላችሁ ከመውሰድ ሐኪም ጋር ቀርባችሁ ብትታዩ የተሻለ ነው። የኦሜፕራዞል የመድኃኒት መስተጋብሮችን ስናይ ኦሜፕራዞል ከሌሎች መድኃኒቶች ጋር ሁልጊዜ ተስማሚ አይደለም። ለምሳሌ ብዙ ጊዜ የልብ ታካሚዎች የሚወስዱት ክሎፒሪግሮል የተባለ የደም ማቅጠኛ መድኃኒት ከኦሜፕራዞል ጋር ከተወሰደ የክሎፒሪግሮል የመስራት አቅም ሊቀንስ ይችላል። ሌላው ደግሞ ኦሜፕራዞል የዲያዜፓም የፌኔቶይን እና የዋርፋሪንን መጠን በሰውነታችሁ ውስጥ ስለሚጨምር የመድኃኒቶቹን የጎንዮሽ ጉዳት ከፍ ሊያደርግ ይችላል። በተጨማሪም ወደ ደም ውስጥ ለመግባት የጮጋራን አሲድ የሚፈልጉ እንደ ጸረ ፈንገስ ያሉ መድኃኒቶችንም ወደ ደም ውስጥ የመግባት አቅማቸውን ሊጎዳ ይችላል። በዚህ ምክንያት እየወሰዳችሁ ያላችሁትን ሁሉንም መድኃኒቶች ያለ ፕሬስክሪፕሽን የሚሸጡ መድኃኒቶችንም ጨምሮ ማለት ነው እየወሰዳችሁ እንደሆነ ለሐኪም ማሳወቅ አለባችሁ። አንዳንድ ሰዎች ደግሞ በፍጹም ኦሜፕራዞል መውሰድ የለባቸውም። ኦሜፕራዞል ወይም የፕሮቶን ፓምፕ ኢንሂቢተርስ አለርጂ ያለባቸው እንዲሁም ከባድ የሆነ የጉበት ህመም ያለባቸው ሰዎች ወይ በፍጹም መውሰድ የለባቸውም ወይ ደግሞ ልዩ በሆነ ቁጥጥር ሊወስዱ ይችላሉ። እና ሌላ ማስታወስ ያለባችሁ ነገር ደግሞ ነፍሰ ጡር ከሆናችሁ ወይም ጡት እያጠባችሁ ከሆነ ጥቅሙ ከአደጋው የተሻለ እንደሆነ በሐኪም ከተረጋገጠ ብቻ መውሰድ ትችላላችሁ። ስለ ኦሜፕራዞል ጎንዮሽ ጉዳቶች ስናወራ አብዛኞቹ ሰዎች ኦሜፕራዞል ብዙም ጉዳት አያመጣባቸውም። ነገር ግን የተለመዱ እንደ ራስ ምታት፣ ተቅማጥ፣ የሆድ ድርቀት፣ ማቅለሽለሽ፣ የሆድ መነፋት ያሉ ጎንዮሽ ጉዳቶች ሊያጋጥማችሁ ይችላሉ። የተለመዱ አይደሉም፣ ነገር ግን ከባድ የሆኑ የኩላሊት ችግሮች፣ የማግኔዚየም መጠን ማነስ፣ በአንጀት ውስጥ የክሎስትሪዲየም ዲፊሲል ኢንፌክሽኖች ወይም ለረጅም ጊዜ ስትጠቀሙ ደግሞ የአጥንት መሰበር ሊፈጠር ይችላል። ስለዚህ ኦሜፕራዞል እየወሰዳችሁ ቀጣይነት ያለው የጡንቻ ቁርጠቶች፣ መደናገር፣ ያልተለመደ ድካም ካጋጠማችሁ ችላ ማለት የለባችሁ። ከሐኪማችሁ ጋር በመሆን ቼክ ማድረግ አለባቸው ማለት ነው። በመጨረሻም ኦሜፕራዞል በትክክል ከተጠቀማችሁት ኃይለኛና ውጤታማ የሆነ መድኃኒት ነው። ነገር ግን ሁልጊዜ መውሰድ ያለባችሁም አግባብ ባለው መንገድ ትክክለኛ በሆነ መጠንና በትክክለኛ ጊዜ መወሰድ አለበት። ጮጋራ ህመማችሁን ስላጠፋላችሁ ብቻ እንዲሁ ዝም ብላችሁ በራሳችሁ ፍላጎት ለረጅም ጊዜ መውሰድ የለባችሁ። የህመም ምልክቶች ደግሞ ለረጅም ጊዜ ከቆዩባችሁ ሰውነታችሁ እርዳታችሁን እየጠየቀ ስለሚሆን ተገቢውን እንክብካቤ መስጠት አለባችሁ። ስለዚህ በቀጣይ ኦሜፕራዞልን ስትወስዱ አሲድን ብቻ እየከለከላችሁ ወይም እየቀነሳችሁ ብቻ ሳይሆን ጤናችሁን እየተቆጣጠራችሁ ወይም ሰውነታችሁን እየረዳችሁ እንደሆነ ማስታወስ አለባችሁ። አሁን የነገርኳችሁ መረጃ ጠቅላላ ስለ ኦሜፕራዞል የሚመለከት ነው። ስለዚህ ሁልጊዜም ለእናንተ በልካችሁ የሚሆን መረጃ ሐኪማችሁን በማማከር ማግኘት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ለሌሎች ግልጽና ቀላል የሆኑ የጤና መልእክቶች ሰብስክራይብ ብታደርጉ በቀጣይ በሌላ መልእክት ላገኛችሁ ይችላል።